አንድ ሕፃን ልጅ ምን ያክል ሊጨክን ይችላል? ዛሬ እኩለ ሌሊት በኦሃዮ ግዛት በምትገኘው ትንሿ የፌርባክስ መንደር ነበር። እዚያን ሰዓት ሰማዩ ሙሉ በሙሉ በጸጥታ ተውጧል። ይሁን እንጂ በዚያ እጅግ ቀዝቃዛ ሌሊት የአንድ 13 ዓመት ታዳጊ ልጅ አይምሮ በጭካኔ የታወሩ አስፈሪ እቅዶችን እያወጣ ነበር። ይህ ታዳጊ ለዓመታት ስለ ተከታታይ ነፍሰ ገዳዮች የሚተርኩ ታሪኮችን በከፍተኛ መልኩ ሲከታተል የቆየ ሲሆን በዚያች ሌሊት ደግሞ ተማረውን በተግባር ለማዋል ወሰነ። ውድ ቤተሰቦቼ እንደምን ቆያችሁልኝ እያልኩ ዛሬም እንደተለመደው በጣም አሰቃቂ ይሁንና ለፖሊሶችም ያልተለመደ እውነተኛ ታሪክ ይዤላችሁ ቀርቤያለሁ። ለዚህ ቻናልም አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። በዚህ ወቅት ሰዓቱ ከሌሊቱ 8 ሰዓት ተኩል ሲሆን ታዳጊው ከቤቱ በዝምታ ተንሸራቶ ወጣ። በዚያን ሰዓት እቅዱ የነበረችው ከእነሱ ቤት በጥቂት እርምጃ ርቃ የምትኖረው የ64 ዓመቷ አዛውንት ሺላ ቴምፔኒ ነበረች። ታዳጊው በዩቲዩብ ላይ ካያቸው የሳይንስ ቪዲዮዎች በተማረው መሰረት የራሱን የሰውነት አሻራ ላለመተው በጥንቃቄ የእጅ ጓንት አጠለቀ። ወደ አዛውንቷ መኝታ ክፍል በዝምታ ዘልቆ በመግባትም በጭካኔ ሊያንቃት ሞከረ። ነገር ግን ምንም እንኳን ታዳጊው ለወራት ያህል ይህን ግድያ ፍጹም ለማድረግ ቢያቅድም እውነታው ግን ከጠበቀው በላይ ሆነበት። አዛውንቷ ሺላ በድንገት ከእንቅልፏ በመንቃት የሞት ሽረት ትግል አደረገች። ታዳጊውን ፊት በኃይል በመምታትና በጥፍሮቿ በመቧጨር ተከላከለች። ሆኖም ግን ከጥቂት ደቂቃዎች በኋላ ያች አዛውንት በትንሽ የሕፃን እጅ ታፍና ሕይወቷ አለፈ። ታዳጊውም ምንም እንዳልተፈጠረ አስመስሎ 9 ሰዓት ሲሆን ወደ መኝታው ተመልሶ በሰላም ተኛ። በማግስቱ ጠዋት ከመንደሩ ነዋሪዎች አንዱ የሆነውና የሺላ ወንድም የ61 ዓመቱ ዳሪል ወደ ፖሊስ በመደወል እህቱ በደምና በአልጋ ልብስ ተሸፍና መገኘቷን አስደንጋጭ በሆነ ድምፅ አሳወቀ። ፖሊሶች በቦታው ሲደርሱ ግን ወንጀሉን የፈጸመው እውነተኛው ጭራቅ ገና አልራቀም ነበር። ከእነሱም አጠገብ ሆኖ እያንዳንዱን እንቅስቃሴያቸውን በትኩረት ይከታተል ነበር። የፌርባክስ ፖሊሶችም መጀመሪያ ላይ ጥርጣሬያቸውን ያሳረፉት በአስከሬኑ አጠገብ ባልተለመደ ሁኔታ ፍርሃት ሳይታይበት እህቴ ተገድላለች ብሎ በልበ ሙሉነት በተናገረው ወንድሟ ዳሪል ላይ ነበር። የመንደሩም ሰው ሁሉም እሱን ይጠረጥረው ጀመር። ነገር ግን የፎርሊንክ ምርመራ ውጤቱ ሲመጣ ታሪኩን ሙሉ በሙሉ ቀየረው። በአዛውንቷ ሺላ ምስማሮች ስር የተገኘው ደምና የራስ ፀጉር የአንድ ወንድም እንዳልሆነና እሷም ከመሞቷ በፊት ከፍተኛ ትግል ማድረጓ ተረጋገጠ። በተጨማሪም ከአስከሬኑ አጠገብ የአንድ ወንድ ልጅ እጅ ሰዓት ተገኘ። በዚህ ወቅት መርማሪዎቹ በአካባቢው ያሉትን ጎረቤቶች ቤት ለቤት እያንኳኩ በሚጠይቁበት ወቅት በቀጥታ ወደ ማዶ በሚገኘው የሬብካ ቤት አመሩ። እናትየው ሬብካ ስለ ዕለቱ ክስተት ስትጠየቅ ያልታሰበ መረጃ ሰጠች። በዚያው እሁድ ጠዋት ልጄን ወደ ሕክምና ክፍል ይዤው ሮጬ ነበር። ምክንያቱም የምናሳድጋት ማርሻሉም የምትባለው ድመታችን በጨለማ ደንግጣ ፊቱንና አንገቱን በኃይል ስላቆሰለችው 5 ስፌት ተሰፍቷል አለች። ነገር ግን መርማሪዎች ወደ ቤት ውስጥ ዘልቀው ሲገቡ ያገኟቸው የ13 ዓመቶቹን መንትያ ልጆች ሃንተርና ሌቭ ካርተንን ነበር። ሌቭ ፖሊሶቹን ሲያይ በከፍተኛ ድንጋጤ ራሱን በክፍሉ ውስጥ ቆልፎ የነበረ ሲሆን በኮምፒውተሩ ላይ ደግሞ ዲክስተር የተሰኘውን ስለ ተከታታይ ነፍሰ ገዳይ የሚተርከውን ድራማ እየተመለከተ ነበር። ወንድሙ ሃንተር ግን በተቃራኒው እጅግ የተረጋጋ መስሎ እኛ ከእድሜያችን በላይ የበሰልነን እያለ ፖሊሶችን ለማስረዳት ይሞክር ነበር። ፖሊሶችም ከሁለቱም መንትዮች የዲኤንኤ ናሙና በመውሰድ ወደ ላቦራቶሪ በመላክ ምርመራቸውን ቀጠሉ። ነገር ግን በማግስቱ የወጣው ውጤት መርማሪዎቹን ሙሉ በሙሉ የሚያስደነግጥ ሆኖ ተገኘ። በሟች ምስማር ስር የተገኘው ዲኤንኤ ከልጆቹ ጋር አንድ አይነት ሆኖ ተገኘ። ነገር ግን ሃንተር እና ሌቪ አይደንቲካል ትዊንስ ወይም ሙሉ በሙሉ አንድ አይነት የሆኑ መንትዮች በመሆናቸው በሳይንሳዊ የዲኤንኤ ምርመራ ማንኛው ወንጀሉን እንደፈጸመ ለይቶ ማወቅ በፍጹም አልተቻለም። የ13 ዓመት ታዳጊ ሕፃን ልጆች እንዲህ አይነቱን ዘግናኝ ወንጀል ፈጽመው ሊሆን ይችላል የሚለውን ለመቀበል የከበዳቸው መርማሪዎች ወንጀሉን በቁጥጥር ስር ለማዋል ሌላ ዘዴ መጠቀም ነበረባቸው። የዲኤንኤው ሚስጥር ምርመራውን ቢያቆምም ታዳጊዎቹ ስህተት የመስራት እድላቸው ከፍተኛ መሆኑን ያውቁ ነበር። በዚህ ወቅት ፖሊሶች ያለምንም ማዘዣ ወደ ካርት ቤተሰብ በመመለስ
እናትየውንና ልጆቹን ለመረጃ ያክል ወደ ፖሊስ ጣቢያ እንዲከተሏቸው ጠየቁ። ልጆቹም ፖሊስን ማታለል የቻሉ መስሏቸው በፈቃደኝነት ተከተሉ። ነገር ግን ወደ ጣቢያው እንደደረሱ መርማሪዎቹ ልጆቹን ከእናታቸው ለይተው ወደ ጥያቄ ክፍል ይዘዋቸው ገቡ። ነገር ግን እናትየዋ ሬብካ ልጆቿ ያለ ጠበቃ ጥያቄ እየቀረበላቸው መሆኑን በተረዳችበት ቅጽበት በከፍተኛ ቁጣ ጣቢያውን አወከችው። ልጆቼ በአሁኑ ሰዓት ታስረዋል ወይስ ነፃ ናቸው ስትል ጠየቀች። መርማሪውም ነፃ ናቸው፣ መሄድ ይችላሉ ባላት ጊዜ እንዲያውስ አሁኑኑ እንሄዳለን፣ ያለ ጠበቃ አንድም ቃል አይናገሩም በማለት ልጆቿን ይዛ ለመውጣት ሞከረች። ፖሊሶች ግን አስቀድመው ስልካቸውን መረጃ እና የቤታቸውን ቁልፍ ተቀብለው ስለነበር አሁን የቀራቸውን ብቸኛ ተስፋ በዲጂታል መረጃዎች አማካኝነት ከሁለቱ መንትዮች መካከል እውነተኛው ጭራቅ ማን እንደሆነ ማረጋገጥ ብቻ ነው። እናትየው ሬብካ ልጆቿን ይዛ ከፖሊስ ጣቢያ ለመውጣት ብትሞክርም መርማሪዎቹ ግን ቢያንስ አንድ ትልቅ እርምጃ ተራምደው ነበር። ከልጆቹ የወረሱትን ስልኮችና ኮምፒውተሮች የመረመሩት የሳይበር ባለሙያዎች በዲኤንኤ ምርመራ ሊፈታ ያልቻለውን $1,000,000 ሚስጥር የሚፈታ ቁልፍ መረጃ አገኙ። በዚህ ወቅት በቤት ውስጥ ተደብቆ የነበረው እውነተኛ ጭራቅ ሌቪ ካርት መሆኑን የሚያረጋግጡ ዘግናኝ የኢንተርኔት መረጃዎች ወጡ። ሌቪ ወንጀሉን ከፈጸመው ከወራት በፊት ጀምሮ ስለ ተከታታይ ነፍሰ ገዳዮች በተለይም ስለ ቴድ ባንዲ በጥልቀት ሲያጠና እንደነበርና በድረገጽ ፍለጋ ታሪኩ ላይ ተገኘ። ከዚህ በላይ ግድያውን በፈጸመ ማግስት ፍጹም የሆነ ወንጀል ፈጽሜያለሁ፣ ፖሊሶችንም ማታለል እችላለሁ እያለ በድብቅ የኦንላይን መልእክቶች ላይ ለሰዎች ሲፎክር እንደነበር ተደረሰበት። ነገሩ እዚህ ጋር ነው የሚገርመው። ምንም እንኳን ሌቪ ወንጀሉን ፍጹም አድርጎ ለመሰወር ቢሞክርም የፈጸማቸው ጥቃቅን የሕፃናት ስህተቶች ግን አጋለጡት። በአስከሬኑ ስርም የተገኘው የወንድ እጅ ሰዓት የራሱ የሌቪን እንደነበርና እናቱ ሬብካ ሰዓቱ የልጇ መሆኑን አምና መስከራለች። እንዲሁም በፊቱ ላይ የነበረው ትልቅ ጅረት በሟች አዛውንት ጥፍሮች የተፈጠረ እንጂ ድመት ያደረሰችው አለመሆኑን በሕክምና ባለሙያዎች በድጋሚ ተረጋገጠ። ወንድሙ ሃንተር ግን ወንጀሉ ውስጥ እጁ እንደሌለበትና ሌቪ በፈጠረው አስፈሪ ምናብ ቤተሰቡን ለከፍተኛ ድንጋጤ እንደዳረጋቸው ታወቀ። የ13 ዓመቱ ሌቪ ካርት በቁጥጥር ስር ውሎ ፍርድ ቤት ሲቀርብ መላው የፌርባክስ መንደር ነዋሪዎች በከፍተኛ ድንጋጤ ተውጠው ነበር። ፍርድ ቤቱ ታዳጊው የፈጸመውን ወንጀል ጭካኔና አስቀድሞ ያቀደውን ሴራ ከግምት በማስገባት ጥፋተኛ አድርገውታል። ዛሬ ይህ ታሪክ በዩቲዩብ እና በድራማዎች ላይ የሚታዩ አስፈሪ ይዘቶች በአንድ ለጋ ታዳጊ አእምሮ ላይ ምን ያህል አደገኛ ተጽዕኖ ሊያሳድሩ እንደሚችሉ ለዓለም ትልቅ ማሳሰቢያ ሆኖ አልፏል። የዛሬው ታሪካችን ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።